በዚህ ዘመን በቤተ ክርስቲያን ውስጥ ስላለው ግብዝነት ምን ትለናለህ? ታውቃላችሁ፣ በቤተ ክርስቲያን ውስጥ ያለው ግብዝነት በእርግጥ ያማል። ነገር ግን የሚያስደንቅ አይደለም። ምክንያቱም ሁላችንም በሆነ መንገድ ከሆነ ነገር ጋር እየታገልን ነው። ጴጥሮስም ክርስቶስን ክዷል። ጳውሎስም ሐሰተኛ አስተማሪዎችን ገስጿል። በማቴዎስ ወንጌል ምዕራፍ 23 ቁጥር 3 ላይ የሚያስተምሩትን እንድንተገብረው ነገር ግን ምሳሌያቸውን እንዳንከተል ያስታውሰናል። አማኞች በማስተዋልና በትህትና ምላሽ መስጠት አለባቸው። በሐሜት በወሬ ወይም በመፍረድ አይደለም። ሁልጊዜ ስህተትን በእውነትና በፍቅር እንድታርሙ መክራችኋለሁ። ሁልጊዜ በቀልን ሳይሆን ምሕረትን አድርጉ። ስለዚህ ግብዝነት የግለሰብን ተጠያቂነትና በእግዚአብሔር መንፈስ ላይ የመታመንን አስፈላጊነት ያሳየናል። ሌሎችን ማስተካከል አንችልም፣ ነገር ግን የራሳችንን ልብ መጠበቅ እንችላለን። ሰዎች ንስሐ እንዲገቡና ክርስቶስን እንዲያከብሩ ማበረታታት እንችላለን። እናም ግባችን ወቀሳ ሳይሆን ለግለሰቡ፣ ለአመራሩ ወይንም ለቤተ ክርስቲያኑ በአጠቃላይ ለውጥ እንዲሆን ነው። ሁላችንም የእንደገና ጊዜ ያስፈልገናል። እውነትን በፍቅር መናገር አለብን። ሰዎችን ወደ ክርስቶስ እያቀረብን ጨለማን ማጋለጥ አለብን። ግን አስተውሉ፣ ታገሱ፣ እርስ በርሳችሁ ጸልዩ። መልስ የሚሆነው ይህ ነው።